እንግዲህ አሁን ልደታ አካባቢ ነው ያለነው። ልደታ ቤተክርስቲያን እንግዲህ ጠዋት ያለው ምስል ለመልቀቅ ሞክረናል። አሁን ከልደታ ፍርድ ቤት ፊት ለፊት ወደ ልደታ ቤተክርስቲያን እየተጓዝን ነው። የስግደት ሁኔታው ዝግጅቱ እንዴት ምን ይመስላል የሚለውን ነገር አብረን እናያለን። አብራችሁን ቆዩ። አሁን ያለነው ልደታ አደባባይ ጋር ነው ያለው። የባቡሩ መካፈያ ነው። ወደ ጦር ኃይሎችና ወደ አውቶቡስ ተራ የሚሄደው ባቡር እዚህ ጋር ይለያያል። የሚመጡት ደግሞ ባቡሮች የሚገናኙት እዚህ ጋር ነው ማለት ነው። ዛጎይ ህንፃ ጋር ያለነው በአሁኑ ሰዓት ነው። እንግዲህ ክቡራትና ክቡራን አሁን ያለነው በልደታ ቤተክርስቲያን ጋር ነው የምንገኘው። እንግዲህ የስግደት ፕሮግራሙ አሁን ላይ እየተጀመረ ነው። አንዳንድ ሰዎች ጀምረዋል። ወደ ውስጥ ያለውን ነገር እንግዲህ ቀረብ ብለን ለማየት እንሞክራለን። እንኳን አደረሳችሁ ለማለት እንፈልጋለን። ዛሬ እንግዲህ ያው ስግደት እንደመሆኑ መጠን በመላው ዓለም ላይ ይሄ በዓል በከፍተኛ ደረጃ በክርስቲያኖች ዘንድ የሚከበር በዓል ነውና በአሁኑ ሰዓት ላይ ደግሞ እኛ የምንገኘው ልደታ ቤተክርስቲያን ጋር ነው የምንገኘው። ልደታ ቤተክርስቲያን ገና ሰዎች ሰብሰብ እያሉ ነው፣ እየመጡ ነው። ግን የተወሰኑ ቦታቸውን የያዙ ሰዎች እንደምታዩቸው አሉ። የበዓሉ ድባብ እንግዲህ ከመነሻው ይሄን ይመስላል ማለት ነው። ወረድ እያልን አዳዲስ ነገሮች ካሉ እንመለከታለን ማለት ነው። እንግዲህ ከነገ ወዲያ ያው ፋሲካ ነው። ዛሬ የስቅለት በዓል ነው። ስግደትም ዛሬ ነውና አብዛኛው ምዕመናን ይህንን በዓል በልዩ ሁኔታ ነው የሚያከብረው ማለት ነውና እንደምትመለከቱት ነው አሁን ላይ ያለው ድባብ ማለት ነው። እዚህ ቆይተን እንሂድ እንዴ? እዚህ ምዛተል ትላንት ቻል እኔ መድኃኒዓለም ነኝ እንዴት የት